ምን ሊሸከም ነው? መስቀል ከምንሸከምባቸው በጣም ከባዱ ምን ይመስላችኋል? ከሰው ጋር መኖር። መስቀል ማለት እሱ ነው። ወደ ኢየሩሳሌም ምን ይሄድ ካላችሁ ስትመጡ ወደዚህ የመጣ ነው መስቀል ለመሸከም። መስቀል ደግሞ ሰው ነው። የሰው ጠባይ ራሱ አንድ መስቀል ነው። የሚናገረውን ሰው ችሎ መኖር ነው። የሰው ልጅ ታምረኛ ሰው በጣም ልዩ ደስታ ነው። እንደ ሰው ያለ ደግሞ መከራ የለም። ሰው በጣም ክብር እኮ ነው። እናንተ ባትኖሩ ካባ እኮ የለበስኩ ሰው ስላለ ነው። አሁን እኔ ራሴ እዚህ የማድርበት ባት ላይ ካባ አድርጌ እንደዚህ ምናምን እላለሁ። ሰው ሌላውን ብታዩት ካባ የለበስኩ ሰው ስላለ ነው። ሰው ስላለ ነው እኮ የምንለው። ሰው እኮ ክብራችን ነው ማለት ይሄ ክብሬ ይሄ ልብስ ሳይሆን እናንተ እኮ ናችሁ አይደለም? እናንተ ነው ይሄንን እንድለብስ ያደረጋችሁኝ። ስለዚህ የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው ነው መልሶ ደግሞ ማለት ነው። ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው። ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አድርጎ በጣም ነው። እንዲሁ ጦር ይሻላል። እሱን ሐኪም ቤት ዶ መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው። ሰው ሲያገባ ወዴት ነው የሚሄደው? ወደ ኢየሩሳሌም እየመጣ መስቀል ነው። ቀላል መስሏቸዋል። እንዲያው በቃ ለባብሶ ደረቱን አንደርቦ ትከሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ፀጉሯን አበጣጥራ ተቀባብታ ምናምን የምትሄደው ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ። ፍዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር፣ እነ ክርክር፣ እንዲሁ ስንቱ አለ የሰው ልጅ በስማ ሆ እንኳን ብቻ ነሰው ጋርም ይኖራል። ገብቷቸዋል ቋንቋ እንዲህ ሰው ጋር መኖር በጣም ከባድ እኮ ነው። የራሱ ሀሳብ ያለው እቃ እኮ አይደለም ሰው። የሆነ ነገር እንዲያው አሁን ቴፕ ሪከርደር ቢሆን ፕሌይ ስትለው ይጫወታል። ደክሞኛል ደግሞ ስቶፕ ስትለው ዝም ይላል አይደለም? ቴሌቪዥን ሲኖር ስንለው ይጫወታል። ደከመኛውን ስንለው ምን ይላል? ሰውየውን ግን እንደዚያ ማድረግ አይቻልም። እንዴ ምን ትላለህ? አብረን እየኖር ቆይ ገና መወያየት አለብን ይላል። እና ሰው ፍላጎት ያለው ነገር ከባድ ነው። እና ወደዚያ ነው የምንመጣው። ማግባትም ብትሉት መመንኮስም ብትሉት ዞሮ ዞሮ ወዴት ያለ ጉዞ ነው? ወደ ኢየሩሳሌም ጉዞ ነው ማለት ነው። መጸለይም ብትሉት ወደ ኢየሩሳሌም። መልካም ነገሮች ሁሉ የኢየሩሳሌም ጉዞዎች ናቸው። መልካም ነገሮች ሁሉ በክርስትና የሚደረጉ መልካም ነገሮች ሁሉ መስቀል አላቸው፣ ስድብ አላቸው፣ ክርክር አላቸው፣ ነቀፍ አላቸው።